በዛሬ ቪዲዮ የምነግራችሁ 3 ቀለል ያሉ ልምምዶች ሲሆኑ በየሳምንቱ ስታደርጓቸው ከ5 ደቂቃ በታች ጊዜ የሚወስድባችሁ ነው። ኮምፕሊኬትድ አይደሉም፣ በጣም ቀላል ናቸው። እንዲሁም ደግሞ ፕራክቲካል ናቸው፣ ለመተግበር የማይከብዱ እና የዕለት ተዕለት ልማዳችሁ ውስጥ ብታስገቡት የፋይናንሻል ህይወታችሁን አንድ ስቴፕ እንድትራመዱ የሚረዷችሁ ናቸው እና ከመጨረሻው ድረስ በጥሞና ተከታትላችሁም ደግሞ ቪዲዮ እንዳለቀ ወደ ተግባር ግቡ። በጣም ቀላል ኢንፎርሜሽን ነው የምነግራችሁ፣ ግን አብዛኛው ሰው አያደርገውም። ለዚህ ነው የገንዘብ አያያዛችን የተስተካከለ ያልሆነ፣ በአግባቡ ሴቭ የማናደርገው፣ በአግባቡ በጀት የማናደርገው፣ በገንዘብ ዙሪያ ሁሉ ጭንቀታ የምንሆነው በዚህ ምክንያት። በጥሞና ተከታተሉ። ኦልራይት፣ የመጀመሪያው ሃቢት ወርሃዊ የፋይናንሻል ግምገማ ማካሄድ or performing a monthly financial check-in። ይሄ ምን ማለት ነው? ከወር ውስጥ usually የምናደርገው በወር መጨረሻኛው ለምሳሌ ኤፕሪል 30th or 31st or May 31st ብቻ በወሩ መጨረሻ ቀን ላይ ወርሃዊ ግምገማ እናካሄዳለን አይደለ? ኢቭን የፕሮዳክቲቭ አበሻ ጆርናል የምትጠቀሙ ከሆነ የሆነች ሴክሽን አለች አይደለ? መንትሊ ሪፍሌክሽን የምናደርግባት የመሳሰሉት። አሁን the same thing ሆኖ ይሄ ግን more specific የሆነው የፋይናንሻል ህይወታችን ላይ ያተኮረ ይሆናል ማለት ነው። በፐርሶናል ፋይናንሳችን ዙሪያ ምን ላይ ነው ያለ ነው? እውነት እርን እንደምናደርገው እየኖርን ነው ያለ ነው? ፋይናንሻል ጎልስ አለን? ካለንስ ምን ያህል ኪፓፕ እያደረግን ነው የሚለውን በየወሩ መገምገም አለብን። ኢንፋክት ባይ ዊክሊ ኦር ኤቭሪ ዊክ እንዲህ አይነት ልምድ ቢኖረን የተመረጠ ነው። ማለት ገቢና ወጪያችንን እንዲሁ ቼክ የምናደርግበት ኢንፎርሜሽን የሚኖረን አዌርነሳችንን ከፍ ለማድረግ ማለት ነው። ከዛ ግን የወርሃዊው ሞር ብሪፍ የሆነ ይሆናል ማለት ነው። ሲጀምር አክቹዋሊ ይሄንንም ለማድረግ መጀመሪያ ትራክ ማድረግ አለብን። በጀቲንግ ላይ ሀው ቱ በጀት የሚለው ቪዲዮ ሰርቻለሁ። እሱን በዲቴል በጀት እንዴት ማድረግ እንዳለብን፣ እንዴት ኤክስፔንስ እና ኢንካማችን ትራክ ማድረግ እንዳለብን እዛ ጋር አስረድቻለሁ። እሱን ተመልከቱ። እሱ የገባው ሰው አሁን የማወራው ነገር ግልጽ ነው ብዬ አምናለሁ። ምክንያቱም መንትሊ ቼክ ኢን የምናደርገው ሲጀምር ትራከር ሲኖረን ነው። ትራክ የምናደርግበት መንገድ ከሌለ ኢቭን ደብተር ላይ ብታደርጉት ራሱ you need to really have a very organized sheet ማለት ነው። በየወሩ ቼክ ልታደርጉበት የምትችሉት ሲስተም ሊኖራችሁ ይገባል። ያን ሲስተም ካልዘረጋችሁ ፕሊዝ how to budget የሚለውን ቪዲዮ ተመልከቱትና ካምባ ኦልሬዲ ግን ያ ሲስተም ሴታፕ ካደረጋችሁ ምናልባት ብዙዎቻችሁ እነዛን ቪዲዮ ተመልክታችሁ የፕሮዳክቲቭ አበሻን ፋይናንሻል ትራከር የወሰዳችሁ አላችሁ እና እየተጠቀማችሁ ያላችሁ አለው። ለእናንተ አሁን this would make a lot more sense ማለት ነው because you already have the system built። እና ግን ከሌላችሁ ምናልባት በዚህ አጋጣሚ ትራከሩን ከፈለጋችሁ ከታች በሚቀመጠው ስልክ ቁጥር ሪች አውት አድርጉኝ። just $5 በዛ ቁጥር ዜል ካረጋችሁ በኋላ ዜል ያረጋችሁበትን ሪሲት ስማችሁንና ኢሜይላችሁን በዚሁ ስልክ ቁጥር ሜሴጅ ታደርጉልኛላችሁ። ከዛ እኔ ልክላችኋለሁ ማለት ነው። along with ጋይድ የሚያደርጋችሁን ፒዲኤፍ ስለ ሺቱ የሚያስረዳችሁ አንዳንድ ተርሚኖሎጂዎች ምናልባት የፋይናንስ ባክግራውንድ ከሌላችሁ ግልጽ የሚያደርግ ጋይድም አብሮ ኢሜይል ይደረግላችኋል ማለት ነው። እሱን ከፈለጋችሁ go ahead and reach out። ግን ኦልሬዲ ይሄን ባይኖራችሁና ሲስተሙ ካላችሁ ትራክ የምታደርጉት ሲስተም ለራሳችሁ ከዘረጋችሁ ገንዘባችሁ የተወጣ የተገባ በወር ውስጥ ያለው ነገር ቼክ ታደርጋላችሁ። ከዛ ቀጥሎ በባለፈው ቪዲዮ በሃው ቱ በጀት የሚለው ላይ ራሱ የበጀቲንግ ሩል ኤክስፕሌን አድርጌ ነበር ራይት። የሚታወቀው ዩኒቨርሳል የሆነው ሩል 50-30-20 50% ለኒድ 30% ለወንድ 20% ለሴቪንግ። ይሄ የግድ ለሁላችንም አይሰራም። ለራሳችን ላይፍ ስታይል ቴለር እናድርገው ብያችኋለሁ። ለእናንተ ያም ሊሆን ይችላል፣ ምናልባት 60 I don't know 20-40 ሊሆን ይችላል። we don't really know። ግን based on that ያወጣችሁት የበጀቲንግ ሩል ለራሳችሁ ላይፍ ስታይል ያወጣችሁት በጀቲንግ ሩል ምን ላይ ደርሷል? ማወጣው ለምሳሌ ለሴቪንግ ያስቀመጥኩት 30% ነበር። በዚህ ወር ውስጥ አክቹሊ 30% ነው ሴቭ ያደረኩት የሚለውን የምትገመገሙበት ነው። I hope we're on the same page. I hope what I'm saying makes sense። ከዛ ቀጥሎ ደግሞ ለኒዳችሁ ለአስፈላጊ ሰርቫይቭ ለማድረግ መታወቅ ኮስት አለ። እሱን ምናልባት 60% ከሆነ ያደረጋችሁ ያንን 60% አልፍ ያለው ወይስ ወርጅ ያለው? ከወረዳችሁ ፐርፌክት፣ ለሴቪንጋችሁ ሞር መጨመር ቻላችሁ። ከፍ ካላችሁም ደግሞ ሶኪያም የነሰሲቲ ነው ያን እንትን አይደለም። ግን ለምንድን ነው ከፍ ያለብኝ? በዚህ ወር ምናልባት ኮስት በስቶ ነው፣ ሌሎች ከከፋፈላችሁ ነገሮች በስተው ነው፣ or recklessly ገንዘቤ ተጠቅሜው ነው የሚል ሪፍሌክሽን መስራት ትችላላችሁ። that way ቀጣይ ወር ላይ የሰራቻቸውን ሚስቴኮች
ኦር ስህተቶች አትደግሙትም ማለት ነው። ይሄ ሞር ስለ ፐርሰናል ፋይናንሳችሁ አቴንሽን ሰጥታችሁ እንድትመሩ ይረዳችኋል። ሁለተኛው ማካበት ያለብን ሀቢት አሴት እና ላያቢሊቲን ለይቶ ማወቅ። አሴት ማለት ገንዘብ የሚያመጣላችሁ ነገር ማለት ነው። ከገዛችሁ ነገ ብትሸጡት የምታተርፉበት ማለት ነው። ልክ እንደ መሬት፣ ሳይድ ኢንካም፣ ሳይድ ሀስል ከጀመራችሁ ኤክስትራ መኒ ነው። ስቶክ ካላችሁ ስቶክ ከገዛችሁ የሆነ ካምፓኒ ላይ ኢንቨስት ካረጋችሁና አትራፊ ከሆነ ዲቪደንድ ታገኛላችሁ። እሱ ሊሆን ይችላል። እንዲሁም ደግሞ የምታከራዩት ቤት፣ አፓርትመንት፣ whatever else ካለ ኤርቢኤንቢ ምናምን ሰሩ ከሆነ ሬንታል ፕሮፐርቲ እንደ አሴት መጠቀም ትችላላችሁ። ለእናንተ ገንዘብ ያመጣል ማለት ነው። ላያቢሊቲ ደግሞ በተቃራኒው ገንዘብ የሚያስከስራችሁ ነገር ወይንም ከገዛችሁት በኋላ ያን ያህል የማትጠቀሙት ኢንፋክት ገንዘብ ከኪሳችሁ የሚያስወጣ ነገር ነው። ልክ ለምሳሌ አሁን በክሬዲት መኪና ወጣችሁ እዚህ ሀገር አይደለ? ሞመንት በክሬዲትም ሆነ በካሽ መኪና ሞመንት ዩ ባይ ኢት ዲፕሪሺየት ማድረግ ይጀምራል። ቫሊዩን ማጣት ይጀምራል። ኤሌክትሮኒክስ ራሱ ኮምፒውተርስ፣ ፈርኒቸርስ፣ ጁለሪስ ኤክሰትራ እነዚህ ነገ ብትሸጧቸው በገዛችሁት አማውንት ልታገኙ ቀርቶ ከስራችሁ ልትሸጡ የምትችሉበት ሰፊ እድል አለ። እነዚህ ነገር ላይ ኢንቨስት ማድረግ necessarily ለእናንተ ጥቅም የለው። ኦፍኮርስ ይህ ማለት ሁሌ አቮይድ ማድረግ አለብን ነው። ሪሊ መኪና እዚህ ሀገር በጣም አስፈላጊ ነው። በተለይ ቴክሳስ፣ እንደ ዋሽንግተን ስቴት፣ ሲያትል የመሳሰሉት you need a car like ከባድ ነው ያለ መኪና መጓጓዝ right። ፐብሊክ ትራንስፖርቴሽን ላይ ዲፔንድ ላድርግ ብትሉ በጣም ህይወታችሁን ያከብዳል። አሁን እንግዲህ ላያቢሊቲ ነው ብላችሁ ኢንቨስት ከማድረግ ወይንም ገንዘባችሁን አታችሁ ከመግዛት ወደኋላ አትሉም። አስፈላጊ ነውና አንዳንድ ነገሮች አሉ የግድ ኢንቨስት አድርጋችሁ መያዝ ያለባችሁ ነገር ልክ እንደ መኪና አይነት even if liability እንኳን ቢሆን the moment you buy it ቫልዩን ቢያጣም እንኳን it's a necessity okay። ነገር ግን ለምንድነው ይሄንን ሀሳብ ያመጣሁት? every time ከነሰሲቲ ውጭ የሆኑ እንደ ኢንቨስትመንት ነገር ይሄ huge purchaseዎች ስታደርጉ ትልቅ ገንዘብ የሚያወጣ ኢንቨስትመንትም ሆነ ሌላም ነገር ገንዘባችሁን የምታወጡበት ትላልቅ ወጪዎች ሲመጡ ግን ኦልዌይዝ አይምሯችሁ ይሄ ነገር አሴት ነው ወይስ ላያቢሊቲ ነው? ይሄ ነገር ነገ ብሸጠው ትርፍ ያመጣልኛል ወይንስ ኪሳራ ነው የሚለውን ሁሌ አይምሯችሁ ፊልተር ማድረግ አለበት። ያንን ሌንስ መቅጠም አለባችሁ። በዛ መነጽር መመልከት አለባችሁ። I kid you not, I tried this myself። በራሴ ሞክሬው ከዚህ በፊት እንዴት it just made wonders. I swear it works like magic. I'm not even kidding. like ለምሳሌ አሁን ሴት ከሆናችሁ በተለይ ቤቴ እንደዚህ አሳምሬ እንዲህ ነገር እስቲ አፕግሬድ ላድርግ ምናምን ትላላችሁ right። ይሄን ኢንፎርሜሽን ከዚህ በፊት አንብቤው ስለማቅ እውቀቱ ስለነበረኝ I always ask myself Bertie, is this really an asset? ነገ ምን ትጠቀሚያለሽ? ባትፈልጊው ነው ከጊዜ በኋላ ላትፈልጊው ትችያለሽ ነው። ባትፈልጊው ልሽጥ ብትይ ከዶኔት ከማድረግ ውጪ ማለት ነው ላትርፍበት anyways ብትይ really like ታተርፊበታለሽ ወይንስ ኪሳራ ነው? ለኪሳራ ነው እያወጣሻለሽ። እና IKG ነው so many times ቆምልና ትክክል ነው alright just ዝም ብሎ ፍላጎት ነው ይቅርብኝ አሁን ናት ነው ብዬ ብዙ የተውኳቸው ከብዙ ኮስቶች የዳንኩበት ሀቢት ነው ይሄ። እና እናንተም ይሄን አውቃችሁ ፊልተር እንድታደርጉ እንድትጨናነቁ አይደለም of course ግን IKG ነው just try it. I swear try it። በተለይ big purchaseዎች ስታስቡ አይምሯችሁ just ፍላጎት ይኖረዋል አይደለ? ጭን ብቀይር ይሄን ብገዛ ምናምን ትላላችሁ። always ask yourself is this an asset or a liability? then ምን ያህል እንደሚጠቅማችሁ እራሳችሁ ትረዱኛላችሁ። ምናልባት የሞከራችሁን ሰዎች ካላችሁ please ኮሜንት አድርጉ። I'm sure I'm not the only one ይሄን ኢንፎርሜሽን ኖሮኝ የተጠቀምኩት ነው። አንድ ጥያቄ ብቻ ነው አይምሯችሁ በጠይቁት ይሄ ነገር በኋላ አትራፊ ነው ወይንስ ኪሳራ ነው የሚያመጣብኝ? እና ሁሌን ስትጠይቁ ዋይዝ የሆነ ፋይናንሻል ዲሲዥኖችን ሜክ ማድረግ በጣም ቀላል ነው የሚሆንላችሁ። በጣም በቃ እንዲህ ቶሎ ከዛ ቢዝነስ ወደፊት ሲኖራችሁ ኢንቨስት ማድረግ ሲኖርባችሁ it's going to be so easy ገንዘባችሁ ማኔጅ ለማድረግ አትቸገሩም ያን ያህል። ሶስተኛውና መጨረሻው ደግሞ I don't know if you guys do this but እዚያ ሀገር ቢላችሁን ኔጎሽዬት ማድረግ እንደምትችሉ ታውቃላችሁ። so the third point is to negotiate your bills። መጀመሪያ ላይ ቢላችሁን ሊስት አውት አድርጉ። ኤሌክትሪሲቲ ቢል ሊኖርባችሁ ይችላል፣ ፎን ቢል፣ ኢንተርኔት ቢል ኤክሰትራ አፏቸው። ከዛ ምን ያህል እንደምታወጡ እስካሁን በየወሩ ስንት እያወጣችሁ እንደሆነ አስቀምጡ። ከዛ ለእያንዳንዱ it only takes like 5 to 10 minutes to speak to each one of them. I tried it once. ይሄን ኢንፎርሜሽን እንደሰማሁ
ማን ላይ ነበር የሞከርኩት? የፎን ፕሮቫይደር ላይ ሞከርኩት you guys. Oh, and electricity bill ላይ ሞከርኩት. It worked. I swear it worked. And I was just like, wow. I do this every 3 months. አንዴ negotiate ካደረጋችሁ it might be like boring እንደገናም like እነሱ እንችላሉ ምናምን ግን if this is your first time, if you have not done it ምናልባት የቀያየራችሁ every 3 months ማድረግ ትችላለች። ለምሳሌ አሁን this time ፎን ቢል እና ኢንተርኔት negotiate ካደረጋችሁ ከ3 ወር በኋላ ሌላም ቢሆን ይችላል ማድረግ ትችላላችሁ። Actually I have a script ቆይ ከዛ በፊት ለምንድን ነው negotiate የምታደርጉት? እነዚህ ፕራይሶች ፊክስድ አይደሉም። በቃ ምንም አይቀየርም፣ ማንም አላለም። ምንድን ነው የምትሉት? ምን እንደምትሉ ስክሪፕቱን እኔ እነግራችኋለሁ። ግን list out your insurance bill, your phone, your streaming bundle, your electricity, your internet bills, whatever bill you have, list them out and call the customer support and tell them ይሄን ስክሪፕት በሏቸው። ጻፉት ከፈለጋችሁ ስክሪን ላይ ኤዲተሮች ያስቀምጣሉ። Hi, I've been a customer for 10 years or however long customer የሆናችሁበትን አመት ጠቀሱና or X years እንበለው for now. I've been a customer for X amount of years and I am finding it hard to justify the current cost. Do you happen to have any promotional rates or loyalty discounts available? That's it. That's a question you ask. እነኚህ ፕሮቫይደሮች ደግሞ እናንተን ሉዝ ማድረግ ስለማይፈልጉ እዚህ ሀገር ታውቃላችሁ how they do business, right? ካስተመር ሉዝ ከሚያደርጉ ገንዘባቸው ሉዝ ቢያደርጉ ይሻላል። ለምን? ካስተመር ክቡር ነው የሚለው እዚህ ሀገር በደንብ ስለሚሰራ ገብቷቸዋል። የአንድ ካስተመር ኮምፕሌን አይፈልጉ ሶ ተንከባክበው እነሱ ጋር ማቆየት ስለሚፈልጉ ሌላ ቦታ እንድትሄዱባቸውን ስለማይፈልጉ እንደገና ደግሞ ከ3 ወርና ከዛ በላይ ሰርቪሳቸውን ስትጠቀሙ የቆያችሁ ከሆናችሁ definitely loyalty discount ይኖራቸዋል፣ promotional rates ይኖራቸዋል። ሶ ቢያንስ $15 ታስቀንሳላችሁ ከእያንዳንዱ ማለት ነው። ቢያንስ ምናልባት እሺ ለሰይ በትንሹ ሳላካብል በትንሹ $5 ታስቀንሳላችሁ። እንዴ $5 ስቀላችሁ እንዴ ጋይስ ከዛ ምናልባት በጣም ጥሩ ከሄዳችሁ $15-20 ታስነሳላችሁ ማለት ነው። እና you gotta try the script። ምናልባት እዛም አድ የምታደርጉት አንዳንዴ ፋይናንሻል ክራይሲስ ውስጥ ካላችሁ እኔ loyal customer ነኝ so እንደዚህ ሲቹዌሽን ላይ ነው ያለሁት I still want to be your loyal customer so እንዳልወጣባችሁ do you have anything else to keep me as a member ምናምን ብላችሁ ያለ ፋይናንሻል ችግር ካለ ማንሳት ትችላላችሁ and they will waive it, they will give you discounts, they will do anything they can, anything they possibly can to keep you using their services. So ጠይቁ። ካልጠየቃችሁ ግን አታገኙ። ካልጠየቃችሁ እነሱ መጥተው ይሄናል ፕሮሞሽናል ፕላን አለን፣ ይሄን ፕሮሞሽናል ሎያልቲ ዲስካውንት አለን፣ በጣም ጥሩ ከስተመር ስለነበራችሁ እንኩ አይሏችሁ። you need to ask. For the door to open, you gotta first knock, right? You gotta knock at the door so that someone can open it for you. Alrighty, so I hope የዛሬ ቪዲዮ ጠቅሟችኋል ብዬ አስባለሁ። ይሄ ቪዲዮ እንዳለቀ go ahead and take an action። አብራችሁ የቆየሁት ፕሮዳክቲቭ ሀበሻን ሰብስክራይብ በማድረግ አበረታቱን። እንደዚህ አይነት የሚጠቅሟችሁ ቪዲዮዎች እንድንለቅ ለእኛ ትልቅ ብርታት ይሆነናል። ለሚጠቅመው ሼር በማድረግ ተባበሩን እንላለንና በሌላ ቪዲዮ እስካያችሁ ድረስ ባይ። ቀዳሙ ነው።